ለነገሩ አካባቢ ላይ ደግሞ አንድ ወንቅሸት ገብርኤል የምትባል ቤተክርስቲያን አለች። ስማቸው የሚነሳው የራሳቸውን ባህታዊ ዮሐንስ አባ ዮሐንስ የሚባሉ አባት ናቸው። ከዚህ በፊት ደጋግመን መረጃ ያሰነባቸዋል። መነኩሴዎች አለቀሱ። ያለቀሱት እንደዚህ ነው ስማቸው። መከራባቸው ምርባቸው ህይወታቸውን በሙሉ በስቃይ በይንከራተቱ ምን አለ ብትዋቸው ምን አለ ገና ብንል ሰማይ ዝቅ ብንል ምድር ብቻ እኮ ነው የምናይ። 2 ዓመት ሙሉ ተሰደው ሲኖሩ እኮ ምን ጎደላችሁ? ልብስ ነው ያለቀባችሁ፣ ምግብ ነው የጎደላችሁ ብሎ መጥቶ የጠየቀን አለ? መከራቸውን መከራ አድርገው ስደታቸውን ስደት አድርገው በየጊዜው ለሳቸው ሳይጨነቁ እየተከሰሱ እየተገፉ እየተንገላቱ ለሳቸው ለራሳቸው ሳይጨነቁ ለኛ እኮ ደግሞ አልማደራችንን የሚከታተሉን ያለ እሳቸው እኮ ናቸው። እንባቸውን እያበሱ መከራቸውን አንገታቸውን ደብተው እየቻሉ እኮ ለኛ ነው የሚጨነቁ። እስካሁን እኮ 2 ዓመት ስንኖር ምግብ ጎደላችሁ ልብስ ጎደላችሁ ብሎ እኮ የጠየቀን የለም። ኑሯችሁስ እንዴት ነው ብሎ የጠየቀን የለም። ሰላማችንን የጠየቀ የለም። ነገር ግን እናንተ የምታስቡት አባታችን እንዲወጡ እንዲቀሩ፣ እኛ ገዳማውያን ከገዳማችን ወጣን እንድንሰደድ፣ እንዲሁም ሃይማኖታችንን እንድንርቅ ከሃይማኖታችን እንድንወጣ ነው እናንተ የምትለፉ። ምን አደረግናችሁ? ድንበር አልገባናችሁ። የኖርነው ጫካ ነው። ይኸውም ከሽፍታ ቦታ በነበረው አባታችን አቅንተው ገዳም አድርገው በጠበቁት ሊያገናኘን የለ። ከተማውን አላዝንባችሁ፣ ምግባችሁን አልቀማናችሁ። ጫካ ወድቀን አባታችን ተስፋ አድርገን የምንኖር እሳቸውም ታሪክ እየሰሩ እየኖሩ ምንድነው ያደረግናችሁ ብታውና አባታችን ጋር ብንኖር ምነው ቤተክርስቲያኑ ተመርቆ ሀሳባቸው ተሟልቶ ቢደርሱልን ለኛ በረሃ ለወደቅ ነው አይነ ለምናያቸው የምንጫቸውን ጊዜ ባታስረዝሙብን ምን አለ። አመሰግናለሁ። ይሄ የመነኮሳቱ ወንድና ሴት መነኮሳት ተቀምጠው እያለቀሱ አባ ዮሐንስን ስም እያጠፉብን ነው፣ እያሸሹብን ነው፣ ለኛ ተስፋችን እሳቸው ናቸው አሉ እና እያለቀሱ ነው የሚናገሩት። አባታችን ስም እየጠፋባቸው ነው ብለው ተናገሩ። እኛም እዚህ ሚዲያ ላይ ነው ያየነው። በአባ ዮሐንስ ፎቶ የሞተ በሬ አነሳው ያለውንም እዛው ወንቅሸት ቤተክርስቲያን ላይ ምስክርነት ሲሰጥ ነው የሰማነው። እዛው የሰማነው በህይወት እያለ አባ ዮሐንስ ፎቶአቸው ግድግዳ ላይ ተሰቅሎ እንደ ቅዱሳን ስዕላን፣ እንደ ጻድቃን፣ እንደ ሰማዕታት፣ እንደ መላእክት፣ እንደ እመቤታችን፣ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ አብሮ ሰው ይሳለመዋልና ትክክል አይደለም የሚል ወቀሳ ነው ያለው። እነኚህ መነኮሳት እናትና አባቶቻችን ደግሞ እያሉ ያሉት ተስፋችን እሳቸው ናቸው አሉ። ዳቦ የሚያበሉን ልብስ የሚሰጡን እሳቸው ነው አሉ። ሰው የሚመነኩሰው አባ ዮሐንስን ብሎ ነው? ክርስቶስን ብሎ ነው? እግዚአብሔርን ብሎ ነው ተስፋ አድርጎ የሚገባው ወይንስ አንድ አባት ብሎ ነው? ሐሰት ሲሰሩና ሲያጠፉ እውነት ሐሰት ካጠፉ እንዳይወቀሱ ነው እኚህ መነኮሳት እየተናገሩ ያሉት? ወይንስ ለእነኚህ መነኮሳትም ቁጭ በሉ እንዲህ ተቀረጹ እንዲያድርጉ ብሎ የሚያዛቸው ሌላ ኃላፊ አላቸው? እውነት መነኮሳት በሚዲያ እንዲህ ከመጠየቃቸው በላይ በእንባቸው እግዚአብሔርን ቢጠይቁት ቅርብ ነበር ብዬ አምናለሁ። እና ትንሽ እቺ ሚዲያዋ ፕሮፓጋንዳዋ አጀንዳ ሳትኖራት አትቀርም። አባ ዮሐንስ አውሮፓ ገብተው በ32 ሚሊዮን ብር ዶላር ቤት ገዝተው እየኖሩ እንደሆነ ሰምተናል። ውሸትም አይደለም። እሳቸው ምንም እንደማይፈልጉ ጳጳስ ጭምር መስክሮላቸው፣ ነገር ግን ተግባራቸው ላይ ደግሞ እያየን ያለ ነው። በአባ ዮሐንስ ፎቶ
ሙት እንደተነሳም ጭምር ነው። ይሄ ደግሞ የቤተ ክርስቲያንም ስርዓትም አይደለም ሆኖም አያውቅም እና ብዙ እያወዛገበ ነው እያነጋገረ ነው። እና አንዳንድ ጳጳሳት ከአጥማቂያን ከነዚህ ከባህታውያን ጋር እየተጠጋችሁ የምትሰጡት ምስክር ምዕመኑንም መነኮሱንም እያሳሳተ ነው። የመነኮሱትም የሚሳሳቱት በእናንተ ነው፣ ምዕመኑም የሚሳሳተው በእናንተ ነው። ወጣችሁ አጥማቂ የለም የምትሉት እናንተው ናችሁ። ወጣችሁ ለእነሱ ለአጥማቂዎች ምስክርነት የምትሰጡት እናንተ ናችሁ። ወጣችሁ ለባህታውያን ምስክርነት የምትሰጡት እናንተ ናችሁ። አጠገባቸው ቆማችሁ ታቦት አስገብታችሁ ቅድስት የምታስቀድሱት እናንተ ናችሁ። መነኮሳት ጋር ቆማችሁ የምታዩት እናንተ ናችሁ። ምስክርነት በአደባባይ እንዲህ የሚባል ነገር ይብላልን ብላችሁ የምታስተምሩንም እናንተ ናችሁ። አሁን መነኮሰቷን እንውቀሳት፣ ያንን በሬ በፎቶ አስነሳው የሚለንን እንውቀሰው። የእሳቸውን ፎቶ የአባ ዮሐንስን ፎቶ ለጥፈው ቁጭ ብለው እየተቀረጹ የእሳቸው አድነውኛል ብለው የሚናገሩትን እንመን ነው? ክርስቶስን እንመን? የቱን እንመን? ንገሩን እንጂ አባቶች። እናንተው ገብታችሁ እነዚህ መነኮሳትንም ሌሎቹንም እያሳሳታችሁብን። ለእኔ መረጃ ይሄ ነው። አሁን ያለ ሌላም ማሳያችሁ መረጃ ምን መሰላችሁ? ይበቃናል። ምንድነው ቪዲዮውን ቀጥለዋለሁ። ይሁን ከዚህ በኋላ የሚያወራውን ቪዲዮ ቀጥላለሁ። እንዳይረዝም መልስ ስሰጥ እንዳይረዝም ነው። እንግዲህ ወንድማችን ጋዜጠኛ አርአያ መካሻ እንደ አንድ ጋዜጠኛ እንደ ቤተክርስቲያን ሰው ወይ ምናምን ሳይሆን እንደ አንድ ጋዜጠኛ ያወራውን ነገር መስማት ይቻላል። ማዳመጥ ሳይሆን መስማት። ስናዳምጠው ግን 90% እና 80% ወገቡን የተመታና ምንም ጥናት ያልተደረገበት ለዘመናት ሲከረከር የነበር መምህር ግርማ ላይም ቀሲስ ሄኖክም ሌሎችም እኔም ማስተምረው ላይም ዝም ብሎ የሚሽከረከሩ የሆኑ ሀሳቦችን ዲቴል ገብተው የምናስተምረው ውስጥ ገብተው አዳምጠው እንደመመለስ ወይም ደግሞ አዳምጠው እንደመጠየቅ አሁንም ዛሬ ያሉት በብዛት ሚዲያ ላይ ያሉ ሰዎች እና የአየር ሰዓት መሸፈኛ ምናምን ከሚሆን ትክክለኛ ተቆርቋሪ ብንሆን ጥሩ ነው። ለምሳሌ ሻራ ጫማ ውስጥ ወይም ያረገው ስኒከር ጫማ ውስጥ የሚቆረቆረው ጠጠር ሳይኖር ዝም ብሎ እንደ ቆረቆሮ ሰው የሚቆነጠነጥ ሰው ጫማ ውስጥ አይደለም የቆረቆረው ማለት ነው። ስሜት ውስጥ ነው ችግር ያለው። ጫማ ውስጥ ግን የሚቆረቆር ጠጠር ነገር ካለ በአንካሴ ቆሞ ጫማውን ክሩን ፈቶ ቆሞ የቆረቆረው ነገር አራግፎ እንደገና በስርዓቱ አስሮ ጫማውን ትክክለኛውን ጉዞ መጓዝ ይቻላል። ትክክል መቆም ይቻላል። ስለዚህ የቆረቆረን ምናችንን ነው? የቤተ ክርስቲያን ጉዳይ ነው ወይስ የሚዲያ ሰዓት መሸፈኛ ነው የሚለው ነገር በደንብ አድርጎ መለየት ያስፈልጋል ብዬ ነው የምጀምረው። እንግዲህ ካነሳቸው ነገሮች ውስጥ መጀመሪያ አባ ዮሐንስ እኔ በአካል አላቃቸውም፣ አላየኋቸውም። ወንቅሸትም ቤትም በኩል ያን ነገር አላቅም። ግን በሚዲያ ፕሮግራማቸውን እንደማየው ከሆነ እንዲሁም ዲቴል ገብቼ እያንዳንዱ በጥልቀት ሁሉ ነገር በደንብ አድርጌ አጥንቼ አንድም ቀን ስለሳቸው መጥፎ ነገር አውርቼ አላቅም። ሲያጠምቁ አላየኋቸውም። አጋርን ሲያስወጣ አይቻለሁ። ሲፈውሱ አይቻለሁ፣ በቪዲዮ ማለት ነው። ከዛ ውጭ ደግሞ ሲያስተምሩ አይቻለሁ። የዋህና ምስኪን እንደሆኑ የቅርብ ወዳጆቻቸውና የእሳቸው አገልጋይ የነበሩ ሰዎች እኔ ጋር መጥተው በደንብ አድርገን አውርተናል። ጥያቄ ማቅረብ ያለው ልክ እንደ ራሴ የሚሏቸው ሰዎች ለእኔ ጥያቄ መልሰውልኛል። ጠይቄያለሁ፣ በስልክም ለማውራት ሞክሬያለሁ፣ እዛ ደውዬ ማለት ነው። እና እንግዲህ በዚህ ርቀት ድረስ ሄጄ ማጣራት የፈለግኩት ለምንድን ነው? መጥፎ ከሆኑ ችግር ልፈጥር አይደለም። የሚወራው ነገር በትክክል ካለ ያ ስህተቱ ካለ ለምንድን ነው እርማት የማይደረገው? ቢያንስ እስቲ እርማት ይደረግ፣ ይስተካከል። ምናልባት አስተናጋጆች ወይም ደግሞ ቦታው ላይ ማኔጅመንት ችግር ካለ ጸጋቸውን እያስነቀፈ ያለው የማኔጅመንት ችግር ሊሆን ይችላል። ወይም ደግሞ የአስተዳደር እዛ ቦታ ላይ ያለ የስርዓት ችግር ሊሆን ይችላል። እያስነቀፋቸው ያለው ጸጋው ኖሮ አጠቃቀምን አለማወቅ፣ አካሄድን አለማወቅ ሊሆን ይችላል ብዬ አስቤ ነው የሄድኩትና ሞር በብዛት ግን ዲቴል ገብቶ እያንዳንዱን ያጠና እዛ ቦታ ላይ ያለ ሰው አግኝቼ በጣም ነው ደስ ያለኝ። እኔ አሁን ዝርዝር ውስጥ መግባት የምፈልገው በየትኛው ነው? አርአያ ባነሳቸው ሀሳቦች ላይ ነው። በአባ ዮሐንስ ጉዳይ ላይ ራሳቸው መጠየቅ በቂ ነው። ቢመጡ ባገኝ አዲስ አበባ ቢሆኑ ቁጭ ብለን ብናወራ ሰው የሚጠይቃቸውን ጥያቄ ብጠይቃቸው ደስ ይለኛል። ግን ለምን ጠይቃቸዋለሁ? እኔ መልሱን እያወቅኩት እንደ አዲስ እንደ ባዳ ሆኜ መጠየቅ አልፈልግም። ኦልሬዲ በቃ ለእኔ ፖዘቲቭ ስለሆኑ ማለት ነው እሳቸው
ፖዚቲቭ ስልምን ማለት ነው በትክክል የእግዚአብሔር ጸጋ አድሮባቸው ግን ደግሞ አካሄድና አጠቃቀምን አለማወቅ ምናልባት ደግሞ እዛ በሚያገለግሏቸው ሰዎች ችግርም ሊሆን ይችላል፣ ተቀርጾ በሚለቀቀው ነገር ሊሆን ይችላል፣ ጸጋቸውን ያስነቀፉባቸው ሰዎች ሊሆን ይችላል። የመሰላቸውን ሰዎች ነው ያልኳቸው፣ ለእኔ አይደለም። ለእኔ የትኛውም ቪዲዮ የትኛውም ነገር ወደ በጎ ነገር ተርጉሜ ነው የማየው። ሁልጊዜ ሕጸጽና እንከን መፈለግ ጥሩ ስላልሆነ ለምን የኔን ኃጢአት የኔን ገበና ከባቴ አበሳ ጌታችን ኢየሱስ ክርስቶስ ኃጢአትን ገበናን ሸፋኝ የኔን ነገር ይዞልኝ እንዴት ነው እዛ ጋር እንከን ፈልጌ ይሄ ነገር እያልኩ ልጠቆም የምችለው? በውስጥ ሊስተካከል የሚችል ነገር ካለ በውስጥ በኩል ንገሯቸው፣ ይሄ ነገር እንደዚህ አድርጉ ማለት ይቻላል። ከዛ ውጭ ግን ለአንዲት ቅድስት ቤተክርስቲያን ሲባል ሁሉ ነገር ሚዲያ ላይ የተሰጣበት ዘመን ስለሆነ አሁን ያለ ነው። አንዱ ከተተነበየው ትንቢት አንዱ ክርስቶስ ከተናገረው ውስጥ ወደ ግልጥ የማይመጣ የማይታይ የተከደነ ግልጥ የማይሆን የተሰወረ ነገር የለም፣ ሁሉ ነገር ወደ ግልጽ ይመጣል ይላል። ምኑ? ብርሃኑም ጨለማው። ጨለማው ራሱ ወደ ግልጽ ይመጣል። ጨለማ ማለት መጥፎ ስራ ማለት ነው። ብርሃን የተባለው ደግሞ መልካም ስራ ነው። ሁሉ ነገር ወደ ፊት ለፊት ወደ ሚዲያ ይመጣል። ግን ለእኔ ቢላን ሽንኩርት መክተፊያ ብዬ ለአንዱ ሰው ደግሞ ብድግ አድርጎ ተወስዶ ሰው የሚገልበት ከሆነ መውጊያ ነው። ግን አንድ ቢላ ነው የተሰራው፣ ለምን ዓላማ ነው የሚለውን ነው ማሰብ ያለብን። ቢላ የተሰራው ለመክተፊያ ከሆነ ስለትነቱን አይቶ ደግሞ የሚወጋበት፣ የሚገልበት፣ የሚያርድበት ደግሞ ይኖራል። ስለዚህ እኛ ቪዲዮን የምናይበት አይናችን፣ እይታችን ነው፣ አመለካከታችን ነው ነገሩን ሌላ ነገር እንዲሆን እያሰፋው ያለው እንጂ አንድና አንድ ለመዳን የሚፈልግ በቤተሰብ የባዕድ አምልኮ የተሰቃየ በሽታና ችግር ስቃይ ያለበት ሰው እንከንና መከራ የሚያመጣ መጥፎ ነገር ሕጸጽ ወይም ደግሞ ዳጸ ልሳን ፈልጎ ነቅ አውጥቶ ይተቻቸዋል ብዬ አላስብም። የትኞቹንም አባቶች፣ የትኞቹንም ካህናት፣ የትኞቹንም የሚያገለግሉትን መምህራን ሆን ብለን እንከን ፈልገንላቸው የሆነ ነገር ፈልገንላቸው ከነሱ እንከን አውጥተን የሆነ ነገር ሚዲያ ላይ ማቅረብ ማለት በጣም ከባድ፣ ነገ ከነገ ወዲያ ደግሞ በራሳችን ላይ ደግሞ ሊመጣ ስለሚችል፣ ስለዚህ መሆን ያለበት ምንድን ነው? ስህተት በሚታይበት ሰዓትና በድግግሞች ሲሆን ያ ስህተት እርማት ካልተሰጠበት እና አጠቃላይ ስህተቱ በሚዲያ በአደባባይ ከሆነ በአደባባይ መነጋገሩ ችግር የለውም። በውስጥ በኩል ግን ሊስተካከል የሚችልን ነገር ቀረብ ብሎ ያንን የጉዳዩን ባለቤት ባለጉዳዩን ቀረብ ብሎ ባላናገሩበት ቦታ ትህትና በሌለበት ማንነት በግላችን እንደፈለግን በምናወራበት አንደበታችን ግን እንደፈለጉ ማውራት ከባድ ነው። አይከብድም? በጣም ይከብዳል። እና ዛሬ ማውራት የምፈልገው በዚህ ጉዳይ ላይ ነው ማለት ነው። ገድሉ ላይም ስንክሳሩ ላይ የምንመጣው በዚህ ጉዳይ ነው። ቅዱስ መጽሐፍ ቅዱስ ላይ ከ12 ሐዋርያት መካከል አንዱ ፊልጶስ የሚባል ሐዋርያ አለ። ይሄ ሐዋርያ 4 ሴቶች ያገለግሉት ነበር ይላል። በሄደበት ቦታ ሁሉ እነዚህ 4 ሴቶች ታሪኩን ገብታችሁ ማየት ትችላላችሁ። 4 ሴቶች አብረውት ሲያገለግሉ ምን ተብሎ እንደነበር አልተጻፈልንም። ላይባልም ሊባልም ይችላል። ምናልባት አይባልም ከምንል ተብሏል ብለን እናስብ። ሚስቶቹ ናቸው ሊባል ይችላል። ውሽሞቹ ናቸው፣ በዝሙት አብሯቸው ወድቋል። ወይም ደግሞ ምናልባት ራሱን ቅዱስ ፊልጶስንም ወንዶችን መቅረብ የማይፈልገው እሱ ራሱ ሌላ ነገር ነው ብሎ ብዙ ሰው ሊተቸው፣ አሕዛብ እንደሚተቹት አማኞችም ሊተቹት ይችላሉ። ሐሜተኞች ሞልተዋል። እምነት ውስጥ ሐሜተኞች አሉ። ስለዚህ በየትኛውም ዘመን ላይ አገልግሎቱ እንደቀጠለ ነው። ሐሜት ውስጥ ሊከት የሚችል በጣም ብዙ ነገር አለ። ዛሬ የምናየው ጥቅምት 12 ቀን በዓሉ የሚከበረው ቅዱስ ዲሜጥሮስን ነው የምናየው። ቅዱስ ዲሜጥሮስ እንዴት በሐሜት ውስጥ ገብቶ እንደነበረ ከዛ ጊዜ ካለን ደግሞ እንቀጥልበታለን፣ ፈቃደኞች ከሆናችሁ ማለት ነው። እና አባ ዮሐንስ በአገልግሎት ብቻ አይደለም እየተተቹ ያሉት፣ በገንዘብ ብቻ አይደለም እየተተቹ ያሉት። ቀጥሎ በምትሰሙት ቃልም ይተቻሉ። ሴት ነች ገዳሙ የምታስተዳድረው፣ ገንዘብ የምትቆጣጠርላቸው ምናምን ብለው ቄሶች ራሳቸው አባቶች እኚህን አባት ይተቿቸዋል። የት ሄደው? ሚዲያ ሄደው። አይገርማችሁም? ሚዲያ ሄደው ማለት ነው እንዲህ ናቸው ተብሎ። ግን እነሱ ደግሞ ስንክሳር ደግሞ ዛሬ በዓሉ ጥቅምት 12 ነው ብለው ደግሞ በጥቅምት 12 ቅዱስ ዲሜጥሮስ የሚባል አንድ አባት ነበረ። ያም ሰው የኢትዮጵያን የቀን ቀመር የቀመረ ነው። እንዲሁም ደግሞ ጻድቅና ቅዱስ ነበረ። በሰርግ ቤት በሙሽርነት የተዳረ ነው። ሳይፈልግ ነው ያገባው። ሊያውም ያገባው ያክስት ያጎት ምናምን ልጅ ነው እና ሳይፈልግ ወደ ጋብቻ ስለገባ ምን አለ ይላል ገድሉ ላይ፣ እንመጣበታለን። ይዤዋለሁ ስንክሳሩን።
ይህንን ራሳቸው ያነበቡት አባቶች እዚህ ጋር ደግሞ አባ ዮሐንስን ይተቻሉ። ሊሆንም ላይሆንም ይችላል። እኚህ ሴት መነኩሴ አብረዋቸው ስላሉ ሮጦ ስለ ዝሙት ማሰብ እንዲያውም ምን ይባላል? እንደዛ የሚናገር እንደዛ የሚያስብ ነው ይባላል። ወይም እንደዛ የሚያስብ እንደዛ የሚናገር ነው ይባላል። እና እንዴት ሰው ከአንድ ባህታዊ ጋር አንዲት ሴት መነኩሴ ስላለች ወይም ደግሞ ስላገለገለቻቸው ሮጦ ስለ ዝሙት ሴት ስለሆነች ብቻ ጾታዋ ሴት ስለሆነ አሰናካይነት ነው ወይስ እርሱ አሰናካይነት ነው ብሎ ቶሎ ብሎ ስለዚህ ነገር አይምሮ ቶሎ ይሄን ያስባል? ለምን ይሄን አሰበ? ይሄን ከማሰብስ ትውልዱ ለምንድን ነው እስከ መቼ ድረስ የሚቆጠበው? ዓለም ከተፈጠረች ጀምሮ እስካሁን እስካለንበት ይቀጥላልም። ሁልጊዜ ባህታዊ መናኝ ወይም ቄስ ወይም መነኩሴ በአገልግሎቱ ደረጃ መታማቱ መተቸቱና መነቀፉ ማይቀር ነው። ግን እንደተነቀፈው ሆኖ የተገኘ ነው ወይ ያ ሰው ብሎ ማሰብ ያስፈልጋል። ወደዚህ ቪዲዮ መጣበታለሁ። ግን ቅድም አርያ መካሻ የተናገረው ምንድነው? መነኩሴው እያለቀሱ ሴቷ መነኩሴ እያለቀሱ ስንራብ ስንጠማ የሚደግፉን ተስፋችን አባ ዮሐንስ ናቸው ብለው ሲናገሩ፣ ሌላ ገዳም ላይ ተራብን ተጠማን መነኮሳት ብለው በሚዲያ ገንዘብ ሲሰበሰብ ራሱ አርያ መካሻ መነኮሳት ተርበዋል ተጠምተዋል፣ ገንዘብ መረዳት መሰጠት አለበት ብሎ የተናገረበት ቪዲዮ አለ። አሁን እዛ ውስጥ ጎርጎሬ ሰርች አድርጌ አልገባም። ለምንድን ነው ሁለት ነገር የምንሆነው? ለምን ሁለት ሀሳብ እንሆናለን? አሁን ለምሳሌ ደብረ ሊባኖስ ገዳም ጀርባ ማለት ነው አሉ ወደ መቃብር ቤት አካባቢ መቃብር ቦታ አካባቢ በጣም ብዙ መነኮሳት አሉ። አሁን ባለንበት ሰዓት በዚህ ወር ውስጥ በጣም ተርበዋል ተጠምተዋል። የሚገርማችሁ በውስጥ በኩል ገንዘብ እየሰበሰብን እያስተካከልን ያለው መስጠት የምትፈልጉት መስጠት ትችላላችሁ። የሚሰድብም ይሳደብ ለራስ ነው የፈለገውን ይበል። እኛ ምንድነው የምናደርገው? እንደተባለው ሆነን አንገኝ እንጂ ማድረግ የምንፈልገው ነገር አድርገን ነው መባረክ የምንፈልገውና እነዚህ መነኮሳት ተርበዋል ተጠምተዋል። ምንድነው ተርበዋል ተጠምተዋል ማለት? አሁን አርያ መካሻ ምንድነው እየተናገረ ያለው? አንድ ስንክሳር ላይ አንድ የሆነ ወጣን የሆነ ጀማሪ የሆነ መነኩሴ ወደ ገዳም ሲገባ ሁሉም መነኮሳት እንትን ሲያደርጉ ይሄ ሲበሉ ሲጠጡ እንደገና ደግሞ ቂጣ ሲጋግሩ ዳቤ ማለት ነው። እንዲሁም እንጨት ሲፈልጡ ሲያርሱ ምናምን ያያቸውና መነኩሴዎች ሲጸልዩ አይደል የሚውሉት ለምንድን ነው የሚሰሩት ብሎ አንድን አባት መቶ ጠየቃቸውና አይ እኔ ሙሉ ቀን ስጸልይ ነው የምውለው አላቸው። ስጸልይ ነው የምትለው? አትሰራም አሉት። የማይሰራ ይብላም ይላል እንግዲህ ያሉትና ምግብም አልሰጡትም። ቢያይ ምግብ የለም የሚያመጣለት የለም። ማን የሰራውን ማን ይብላ? እና እየራበው ሲመጣ ወደ መነኮሳቶቹ ሄደ ይባላል። ለምን ማለት ነው? የግዴታ የስጋን ነገር መረሳት የለበትም። ስጋ ይራባል ይጠማል። ማን የሰራውን ነው የሚበሉት መነኮሳት? ከየት የመጣውን ነው የሚበሉት? አባ ዮሐንስ ከህዝቡ የሰበሰቡትን ገንዘብ ለመነኮሳት እንዴ የትኛውም ገድልና ስንክሳር ብታዩ እግዚአብሔር ምስክሬ ነው። ይሄ ሁሉ ስንክሳር እንግዲህ ሁለቱም ስንክሳር ነው። ይሄኛው ከመስከረም እስከ ጥር ነው። ማነው እስከ ጥር ነው። ይሄ ደግሞ ከመጋቢት እስከ ነሐሴ ነው። ይሄ ማለት ሁለቱ ማለት ነው። ሙሉን አንብቤዋለሁ። ገድሉንም ስንክሳሩንም ሁሉም የቤተክርስቲያኖች መጽሐፍት ማለት ይቻላል 90%ቱን አንብቤዋለሁ እኔ። አንድ መነኩሴ አንድ ባህታዊ አንድ መናኝ ወደ እግዚአብሔር ከተመለሰ በኋላ በበረሃ 10 ዓመት ተቀምጦ በደንብ ከተደራጀ ገንዘብም ይሁን ምንም ይሁን እውቀትም ጸጋም ከተደራጀ በኋላ መነኮሳትን ይሰበስባል ይላል። ሁሉም ላይ እኮ ነው። ገብታችሁ አንብቡት። መነኮሳት ወደ አንተ ይመጣሉ፣ ብዙ ነፍሳት ይድናሉ፣ ብዙዎችን ታመነኩሳለህ፣ ብዙዎችን የአባ እንጦንስና የአባ መቃርስ በረከት እንዲካፈሉ ታደርጋለህ ነው የሚለው። እና አባ ዮሐንስም እንደዛ ነው ያደርጉት። 10 ሺህ ጸበልተኞች እንዳሉ ነው የተረዳሁት እኔ ከኢንተርቪው እዛ ጸበል ቦታ ላይ። አሁን ይኑር አይኑር አላውቅም። ያኔ በጣም ሆት በነበረበት ሰዓት ላይ ሞቅ ብሎ በነበረበት ሰዓት ያለውን ኢንተርቪው ነው ያየሁት። እና ያ ሁሉ ጸበልተኛ ድኖ የሚሄድ ብቻ አይደለም። ሊጸበል መጥቶ የሚያርፍ ይኖራል። ሊጸበል መጥቶ ድኖ የሚመለስ ይኖራል። ሊጸበል መጥቶ የሚመነኩስ የሚመንን አለ። ሊጸበል በልቶ እዛ አገልጋይ ሆኖ የሚቀር አለ። ቆይቶ የሚመለስ አለ። የሚመላለስ ደግሞ አለ። ብዙ አይነት ሰው ነው ያለውና እኚህም አባት ቤተክርስቲያን 5-6 ቤተክርስቲያን እያሰሩ ገዳም እያሰሩ መነኮሳት መመነን የሚፈልገውን ዓለምን ከርቶ የጨረሰውን እያመጡ እዛ የሚከቱት። ይሄ የአባቶቻችን ደገኛውን ድንቅ ስራ ነው። እኔ በጣም የሚገርመኝ ነገር ነው የእሳቸው ስራ። ሁሉም የራሱን ጸጋ ይዞ ነው የሚሄደው።
መምህር ግርማም ቀሲስ ሄኖክም ሌሎች አባ ዮሐንስም አባ ማነው ስማቸው አባ ገብረ ኪዳንም የየራሳቸው የሆነ ጸጋ አላቸው እና ገና ለገና ባህታዊ ሆኖ ንብረት ስላለው ባህታዊ ሆኖ ፎቅም ይኖረው ባህታዊ ሆኖ በራሱ ገንዘብ ያስተዳድር ለትችት ሊዳርገው የሚችል ነገር እንዳለ ይታወቃል። ግን ይሄ አባቶች አካሄድ ነው። ለምሳሌ ጻድቁ አባታችን አቡነ ተክለ ሃይማኖት በገድላቸው ላይ ስታዩ ከምዕመኑ ከህዝቡ ወርቁንም ገንዘቡንም ምኑንም እንትኑንም አምጡ እንጨቱንም አምጡ ይሉና ጣዖት ቤት የነበረውን አሳድሰው ቤተክርስቲያን ያደርጉታል። ሜዳውን ቤተክርስቲያን አሰርተው ከህዝቡ ገንዘብ አምጥተው እኮ ነው ገንዘብ ተዋጥተው ሁሉም ሐዋርያትም ሲያደርጉት የነበረው ይሄ ነው። ዛሬ ነው በቅተዋል ብለን ቅዱስ በረከቱ ይደርብንና ሐዋርያው ገሌ አቡነ ተክለ ሃይማኖት የምንለው እንጂ ያኔ በወቅቱ በነበሩበት ዘመን ላይ አይምሯችንን ስናስቀምጠው እንደዚህ ነበር የሚያገለግሉት። እየተሰደቡ እየተተቹ እንዲያውም አቡነ ተክለ ሃይማኖት ከቤተ ክርስቲያን ሁሉ ተባረው ነበረ። በማጥመቅ በማገልገላቸው በመፈወስ በማገልገላቸው እየተገፉ ነው የኖሩት እና ንብረትነቱ በእጃቸው ላይ እንዲሆን የፈለጉት አንደኛ መነኮሳት ገንዘብ መያዝ ስለሌለባቸው በወቅቱ አንድ ሰው ነው ኃላፊነቱ መውሰድ ያለበት። ሰብሳቢው ዋናው እሳቸው ከሆኑ ኃላፊነት ወስደው ያስረክባሉ። ሌላ ገዳም ላይ መነኮሳት በኃላፊነት ቤተክርስቲያን እያስተዳደሩ የሚያጠምቁና የሚፈውሱ ሲሆኑ ግን እንደ ነብር የሚያደርጋቸው ሰዎች አሉ። በጣም ይገርመኛል። ነገር ይገንባቸዋል። የሚያጠምቁና የሚፈውሱ አባቶች ላይ ገንዘብም ሲይዙ ሴቶችም ሲጠጓቸው ሲያገለግሉም ምንም ተአምርም ሲደረግ እነሱ ላይ ይገናል። ስንክሳሩን ስታነቡት ግን በምድር ላይ ያሉ አባቶች በሕይወት እያሉ በእግራቸው እጣቢ ይገርማቸው አይደለም። በቅዱሳኖቹ በኃጢአተኛ ሰው እግር እጣቢ እንኳን በሽተኛ ሲድን ትሰማላችሁ። አነብላችኋለሁ። በእግር እጣቢ ሲፈወስ ስንክሳር ላይ አለ፣ ገድል ላይ አለ። አይደለም በጻድቁ በኃጢአተኛ ሊተናኮላቸው አባ ዳንኤል ነኝ ብሎ ገዳም ገብቶ ሴቶች ገዳም ገብቶ ወይ አባ ዳንኤል መጡ ብለው እግሩን አጠቡት። ወንበዴ እኮ ነው ሊገላቸው ነው የገባው። እግሩን አጥበውት ያንን እጣቢ ግን ሲድኑበት ሲፈወሱበት ነው ሴት መነኮሳትን ያየ ነው እምነታቸው ማለት ነው። ግን በዘመናችን ነገሮች የሚዲያ ይሁን አይዶን ነው ወይ የህዝቡ ልብ ምን አይነት እንደሆነ አላቅም። ትንቢት የተነገረበት ህዝብ ይሁን ልቡም ለየት ያለ ልብ ይሁን አላቅም። ብቻ ግንን ይልበታል። ቶሎ ማመን ይከብደዋል። ምልክትን የሚሻ ነው መሰለኝ። ምልክትን የሚሻውን እንኳን ምልክትን ይጠራጠራል። ምልክትን የሚሻ ነው ተብሎ ምልክት ሲመጣለት ምልክቱንም ደግሞ ያፌዝበታል እና እንደዚህ አይነት የሚያጠምቁና የሚፈውሱ አባቶች ላይ ነገሮች ይገንባቸዋል። ለምን? ጥላቻ ስላለ አጅሬው ሰው ልብ ላይ ተነስቶ ያነሳሳባቸዋል። ለምን? እያባረሩት እየቀጠቀጡት ነው። ወገቡን እያሉት ስራውን እያፈረሱበት ነው ያሉት። ለምሳሌ እዚህ ጋር አንድ ቪዲዮ ላሳያችሁ። ያውን ፎቶ እንኳን ማድረግ አልፈለኩም፣ ግን እዚህ ጋር አንድ የሆነ ቪዲዮ አለ። ይሄን ቪዲዮ ተመልከቱት። ምሳሌ ነው። እሺ እኚህ ማን ናቸው? እዚህ ጋር ልሁን እስቲ ቆይ ትንሽ ያው መሀል ላይ ልሁን። እኚህ ማን ናቸው እስቲ ንገሩኝ። አባ ገብረ ኪዳን መልካቸውን እስቲ ይዩት። በዚህና በዚህ ያለውን ያው ነው ወይስ ወደዚህ ልሁን መሰለኝ። ቆይ እስቲ እንደዚህ ልሁንና ትንሽ እንደዚህ ዞር ላድርገው መሰለኝ ነው። የትኛው ይሻላል? ሰፊ ቦታ ያለው የትኛው ነው? ያው እንደዚህ ላድርገው። እሺ ወይም ደግሞ ቆይ እንደዚህ ላሳንሰው መሰለኝ። ሙሉ ቪዲዮ እንዲታይ ከሆነ ከኋላ ሆኜ ተቸገርኩ። እንደዚህ ላድርገው እንጂ ምን እዛን አወዛወዘኝ። ይኸው እዩት እስቲ። አሁን እኛ አባ ገብረ ኪዳን ናቸው። መልካቸውን አስተያዩት። ይሄኛውና ይሄኛው ይኸው ቪዲዮ ፕሌይ አድርገው። ድምፁ ምንም አያደርግላችሁ። ድብልቅልቅ ሳለ ሁለቱ እዚህ ጋር ያለው መልካቸው ክስት ያለ ነው አይደለ? እዩት። ይሄኛው መልካቸውና ይሄኛው መልካቸው አይገናኝም። ይሄ ያሁኑ ነው፣ አሁን ያሉበት መልካቸው ነው። ድንቡሽቡሽ ብለዋል። ይሄኛው ደግሞ ከሲታ በነበሩበት ሰዓት እንዲያውም ከዚህ የባሰ ቪዲዮ ሁሉ ነበረ። አጥቸው ነው እንጂ አሁን ምንድነው አይሰግዱም። ስለማይሰግዱ ስለማይጸልዩ ስለሚበሉ ነው የወፈሩት ልንል ነው። ይሄኛው ፕሌይ አድርገው ብዙ ቪዲዮ ነው ያለው። እዛ ጋር ደሞዝተኛ ስላልነበሩ ቅጥረኛ ስላልነበሩ የኮፍያውም የአጠቃላይ የቆቡ ማለት ይቅርታ የቆቡ የልብሳቸው ሁኔታ የካሜራው ባክግራውንዱ የሚቀርጹበት ስልክ አጠቃላይ ስላልተደራጁ ነው
በደንብ ስላልበሉ ስላልጠጡ ነው ምናምን ልንል ነው? እስቲ እናነጻጽረው። ይሄኛውና ይሄኛውን እስቲ ባነጻጽሩት። ምንድን ነው የምንለው? አሁን ይሄን በጣም እዚህ ጋር ከሲታ ናቸው፣ እዛ ጋር ደግሞ በጣም ቆንጆ ናቸው። አሁን ቡዳ ልንሆንባቸው ነው ማለት ነው። አባ ገብረ ኪዳን እንግዲህ አስቡት፣ የእኛን ትምህርት የሚቃወሙ አባት ናቸው። እኔ በጣም ነው የምደግፈው የሚያስተምሩትን ነገር የምደግፈው ስላችሁ ምን እንቀበለዋለን ማን እንቀበለዋለን። እሺ እዚህ ጋር ስንመጣ ደግሞ አጀብ አለ። ተመልከቱት። ያው እዚህ ጋር መልካቸውም ትንሽ ከሲታ ነው። ያው እዚህ ጋር እንደምታዩት ከሲታ ነው። ይሄኛው ደግሞ ምንድነው? አለባበሳቸውም ተሻሽለዋል። መልካቸውም አጀባውም በቃ ቲፎዞ ምናምን እንደዚህ ስለሆኑ ሰው ተከታይ አፍርተዋል ማለት ነው። አባ ዮሐንስ በቃ በጣም ብዙ ህዝብ ነው የሚከተላቸው የሚወዳቸው። እስኪ የእሳቸውንና የመምህር ግርማን ጎን ለጎን ባረገው አላረገውም እንጂ አሁን እንደዚህ አይነት ንጽጽርም ስለማልፈልግ ማለት ነው። ምንድን ነው እስቲ የሚባለው? አሁን እሳቸውም ሰው እየተከተላቸው ነው። በጣም ያስተምራሉ። ቲፎዞ አላቸው፣ ዩቲዩብ አላቸው። ፈውስ መንፈሳዊ የሚባል ዩቲዩብ አላቸው። በዚህ አጋጣሚ ገብታችሁ ሰብስክራይብ አድርጉ፣ ችግር የለውም። ያው የእናንተን ሰብስክራይብ አታርጉ የእኛን አድርጉ ስለሚሉ እሳቸው እኛ እንደዛ አንልም። ግን ሆስፒታል ለማሰራት ገንዘብ በጣም እያሰባሰቡን ያሉት አሁን እሳቸው። ለዛ ገንዘብ ማሰባሰቢያ ሲባል አንዱን መንቀፍ አንዱን ማንሳት የተለመደ ነገር ነው። ግን እዚህ ጋር እኔ አሁን ማንሳት የፈለኩት አባ ገብረ ኪዳን በምን ምክንያት ነው የወፈሩት? በምን ምክንያት ነው የተመቻቸው? ከሲታ የነበሩበት ጊዜ ያለው መልካቸውና አሁን ያለው ለምን ልዩነት ተፈጠረ? ምን ተመችቷቸው ነው? አቃቂር ማውጣት አልችልም? አሁን እችላለሁ። ዛሬ ብር አይቀበሉ ተው እስቲ። እሺ እና ልዩነቶች አሉ። ከካሜራ ብንነሳ የካሜራ ልዩነት አለ። ከአለባበስ ብንነሳ የአለባበስ ልዩነት አለ። የአነጋገር ልዩነት አለ። የፊት ልዩነት አለ። አሁን በልተው ነው ስለማይጾሙ ነው የምንለው። አሁን ቢጫ የለበሱት ላይ ድንቡሽ ቡሽ ያሉ ናቸው። ያቸው ምንድነው? ጭንቀትም ያወፍራል ይባላል። ጭንቀትን ያወፈራቸው እንበል ምንድነው? ምን አሁን በውሸት ዝም ብሎ አንድን አባት መዘርጠጥ ይቻላል? ይሄ እንግዲህ በፊዚካል ነው የምነግራችሁ። እዚህ ጋር አያችሁ። አሁን እኛ አባት ተመልከቱት። ድንገት እንደዚህ ነጭ ቆብ ያደረጉት ዞር ቢሉልን ጥሩ ነበረ። በደንብ ያስታውቃል። አዎ ያው እዚህ ጋር ፊዚካሊ ልዩነት አለው አይደል? አሁን ልስደብል ልተችብል ስጋዊ በሆነ ሐሳብ የመነኩሴ እንዴት ነው በጣም ይበላል ማለት ነው ካይጾምም ማለት ነው ማምን ልል እችላለሁ። በቃ በጣም ቲፎዞ በጣም በቃ አሁን ተወዳጅ ሆነዋል። በቃ በትምህርታቸው በክህነታቸው ምናምን በቃ ብዙ ተከታይ አፍርተዋል። በቃ የሚገርም ነው ምናምን ልል እችላለሁ። በዚህ አይነት እይታ ነው እያዩ ያሉት እነዛኞቹ የኛዎቹ ስላቸው ምድሮ እኛ ትክክል ናቸው ብለን የምናስባቸው መምህራን ማለት ነው። እናንተ ትክክል አይደሉም የምትሏቸውን መኪና ሲይዙ ሰው ሸልሟቸው ነው፣ ሰው ሰጥቷቸው ነው። እንደገናም ደግሞ ደስ ብሏቸው ራሳቸውም ደግሞ ደስ ያላቸውን ማድረግ ይችላሉ፣ መግዛት ይችላሉ። ግዴታ ሰው ሰጥቷቸው ነው ብለን ብቻ ልናወራ አንችልም። በቃ ማንም ሰው እያገለገለ ነው አይደል? እያገለገለ የሚያበራየውን በሬ አፉን አትሰሩ ይባላል አይደል? ትክክል። የ20 ሺህ ብር ደሞዝተኛ የሆነ ካህን 20 ሺህ ብር ደሞዝተኛ ሆኖ የ2 ሚሊዮን ብር መኪና ሲገዛ እንዴት መጣ ብሎ መጠየቅ በጣም አሪፍ ነው፣ ጥሩ ነው እኮ። እንዴት መጣ መኪናው? ከዛ አይ ገጠር መሬት ነበረኝ ሸጬ ነው፣ እዚህ ከተማ ላይ ደግሞ የእናትና አባቴ ቦታ ነበረ ሸጬው ነው ሲል በቃ አዎ ሸጦት ነው፣ ምንም ችግር የለውም። የግዴታ ሰርቆ ነው ብለን ማሰብ የለብንም። እንደዛ ብለን የምናስብ ከሆነ በቃ ይሄ ቡዳነት ነው፣ ቅናት ነው ማለት ነው፣ ቅናት ነው። ስለዚህ በኃላፊነት ቦታ ላይ የተቀመጡ ደግሞ ሲሆኑ አስቡት። ገዳሙን የቆረቆሩት ራሳቸው ከሆኑ ለማን ያስረክቡት? ደሞዝ ለሚፈልጉ ካህናት ብቻ? መናኞቹስ ማን የያዛቸው? ካህናት መቼም ሁልጊዜ እኔንም ጭምር ይጠሩና ገንዘብ ሰብስቡልን ይሉናል። እሺ በሳምንት አንድ ቀን አውደ ምሕረት ስጡንና ወንጌል እናስተምር ስላቸው ጊዜ ይላሉ። ብሯ ላይ ነው የሚያተኩሩት መቼም ካህናትና አስተዳዳሪዎች። ስለዚህ እኛ አባት 5ም 6ም ደብር ያሰሩ መምህር ማነው አባ ዮሐንስ ፎቅም ያሰሩ ባህር ዳር ላይ የፈለጋቸው ነገር ይኑራቸው፣ በኃላፊነት እያስተዳደሩት እስከሆነ ድረስ በኃላፊነት የሚያስተዳድሩት ገንዘቡ ስላለ በዙሪያቸው ሴቶች ስለሆኑ ወይም ደግሞ ስለሚፈውሱ ስለሚያጠምቁ እንከን ስላለ መጥፎ ናቸው ማለት አይደለም። ለምን ክርስቶስም አጋንንትን የምታወጣው በአጋንንት አነቃሉ ተብሏል። ሐዋርያቶች ሲበሉ አይተው ለምን ያንተ ሐዋርያቶች ይበላሉ ሳይታጠቡ ለምን ይበላሉ ምናምን ያሉ ጠይቀውታል። በወቅቱ አጋቂር እያወጡ ጌታ ኢየሱስ ክርስቶስን ተከትለውት ፈሪሳውያን
የሚገርም ጥያቄ ጠይቀውታል። ለሁሉም ግን መልስ እየመለሰ ነው የመጣው። ስለዚህ እኛ የምንመልሰው ምንድነው እየሆነ ያለ የምታዩትን ነገር በሙሉ ማለት ነው እውነትም ነው ውሸትም ነው ብላችሁ እንድታስቡ የሚያስገድዱ ቪዲዮዎች ልታዩ ትችላላችሁ። እውነታውን ግን የሚያውቀው እግዚአብሔርና ሰዎቹ ናቸው። ከራሳቸው አፍ ምንም ካልተሰማ አዝነውብናል። እንዲያውም ብዙ ጊዜ ለማስተባበልም ለምንም ሚዲያ ላይ ወጥተው መልስ የማይመልሱ ከሆነ ለማን አሳስበዋል ማለት ነው? ለእግዚአብሔር። እስቲ እንዲያው ቀጥሎ ለሚያባ ገብረ ኪዳን ቪዲዮ ይሄን አሁን አጋጣሚ ነው ዝም ብዬ አዘጋጅቼው የነበረው እና በአንድም በሌላ መንገድ እኛ አባት ያው ጉዞ ሄደን ነው እንግዲህ አሁን ደግሞ ጉዞ ሄደን ወደ በርሜል ጊዮርጊስ የዛሬ ዓመት ጥቅምት ወር ላይ ጉዞ ሄደን ነበረ እና ወደ ጣና ቂርቆስ ገዳም በሰለሞን በተርሚኖስ ጉዞ ምክንያት ሄደን ነበር። እንደምታዩት ቪዲዮ ማለት ነው። ቅርታ እንደዚህ ላድርገው መሰለኝ እና ወደ እሳቸው ገዳም ገባን። ጣና ቂርቆስ ገዳም ማለት ነው። አሉ ተባልን። መጀመሪያም ተነግሮን ይሄድ ነው። እስቲ እንግዲህ አባታችን እዚህ ካሉ ጊዜ ካለኝ ቁጭ ብዬ ጠይቃቸዋለሁ፣ አናግራቸዋለሁ ጊዜ ከሌለ ግን ምንም ማድረግ አይቻልም። አስተምረው ሲጨርሱ እኛም ጊዜ ከሌለ ቶሎ እመለሳለሁ። ሌላ ጊዜ ፕሮግራም አድርጌ እገባለሁ ብዬ ነው ያሰብኩት። ይኸው እንደምታዩት ይሄ እኛ ነን ምንገባውና ከርቀት ይኸው እያስተማሩ ነው። ራሴ ነኝ የቀረጽኩት ይሄን ቪዲዮ፣ ማንም አልቀረጸውም። ራሴ ነኝ ጣና ቂርቆስ ሄጄ የቀረጽኩትና ተማሪዎቻችንን ቁጭ አድርገው ያስተምራሉ። እኛው አምጥተንላቸው የበርሜል ተጓዥ ሆነው ተማሪዎቹ እኛው ይሄን ሁሉ ወደ 7-8 አውቶቡስ ነው እንግዲህ ያስቡት በወቅቱ ይዘንላቸው ሄደን መልሰው እኛኑ ይሰድቡናል። እኛ ከኋላ ሆነን ያዳመጥን ስለ ጥምቀት እንግዲህ ሊጠመቅ የሄደ ሰው አብዛኛው የመምህር ግርማ ተማሪዎች ናቸው ተብሎ ስለሚታሰብ ሸንቆር ወጋ ለማድረግ ይሞክራሉ። ግን የሚገርማችሁ ብዙዎቹ ማለት ነው ገዳሙን ሊረዱ ሊሰጡ አስበው በጣም ቅር እያላቸው እየደበራቸው ነው የመጡት። በቃ አልሰጥም፣ ነጠላም ምንም ግዙ ሲባል አንገዛም፣ ከዛ የገዳሙ ምርት አለ አይደለ አንገዛም በቃ ማምሎ ደብሮት የተመለሰው። አስቡት አንድ አውቶቡስ 64 ሰው ነው የሚይዘው። 7 አውቶቡስ ማለት ቀልድ አይደለም። እና በጣም ብዙ ህዝብ ነው የሄደው። ተውት እሱን ያንን አይደለም የግላቸውን ስሜታቸውን ተናግረው ጨረስን። እኔ የቀረጽኩትን ተመልከቱ እንግዲህ እዚህ ጋር የቀረጽኩትን ዞር አድርጌ ይሄ ምንድነው አባ ገብረ ኪዳን የሚኖሩበት ቤት ነው። ፎቅ ነው፣ ታጥሯል። G+3 ቤት ነው፣ G+2 ቤት ነው ይቅርታ፣ ከግራውንድ ነው ታች ያለው። የሚገርም ቤት ነው። ግቢ ውስጥም ገብቼ ቀርጬዋለሁ። ያው እና እንደዚህ አይነት ቪላ ቤት ውስጥ ስለ ኑሮ አሁን እሳቸው ባህታዊ አይደሉም ማለት ነው፣ ወይም መናኝ አይደሉም። ፈልሰስ ብለው ሶፋ ላይ የሚቀመጡ ናቸው ማለት ነው። አላቅም። ዲሽ አለ። ምንድነው የሚመለከቱት? ግዴታ ዲሽ ስላለ ፊልም ነው የሚያዩት ማለት ነው ሊል አልችልም። ለምን አንደበቴን ኃጢአት ውስጥ ከተዋለሁ አይደል እንዴ? አንደበቴን ኃጢአት ውስጥ መክተት አልፈልግም። ያው እንደምታዩት ህዝቡ እዚህ ጋር ነው ያስተምራሉ። ገዳሙ እዚህ ጋር ነው። የእሳቸው ደግሞ ቤታቸው ደግሞ እዚህ ጋር አለች። ያው ተመልከቱት። ይሄ የእሳቸው ቤት ነው። ከዋሻው እንግዲህ ንገሩኝ፣ እዛ ሄዳችሁ ሰዎች። ራሴን የቀረጽኩት ግን ደስ ስላለኝ ነው። እንዴ ይሄ መነኩሴ እዚህ የሚገርም ቤት ውስጥ ነው የሚኖረው ብዬ እኔ መጥፎ ነገር ተንኮል አላሰብኩም። እንደዛ እንዳስብ የሚያስገድደኝም ስርዓትም የለኝም። አባቶችም እንደዛ አላስተማሩኝም። እንደዚህ እንድልም የሚያስገድድ ህሊናም የለኝም። አያችሁ። ስለዚህ ይሄንን ቤት ቀረጽኩትና ዲሽ ምናምን ሶፋ ቢኖረው ብዬ ተመኘው። አየሁ። ለምን ዘመኑን ዋጅተውኛ አባት ቢያስተምሩ ደግሞ ያላቸውን ዕውቀት ቢያሳድጉ ደግሞ እንዴት ጥሩ ነበረ ብዬ ነው ያሰብኩት። ይሄ ቤት ግን የመምህር ግርማ ቤት ቢሆን የመጡት ደግሞ የአባ ገብረ ኪዳን ተማሪዎች ቢሆን ምን ብለው ሊሳደቡ እንደሚችሉ አስቡ። መምህር ግርማ መናኝ ቢሆኑ በተገላቢጦሽ በአባ ገብረ ኪዳን ቦታ ላይ በመምህር ግርማ ቦታ ላይ ደግሞ አባ ገብረ ኪዳን ቢሆኑ ምን ሊሉ ይችላሉ ብላችሁ ታስባላችሁ? ወደ ጫካ ሄደን ወደ በረሃ ሄደን ገዳም ጣና ቂርቆስ ገዳም ሄደን ባህሩን አቋርጠን 3 ሰዓት ሙሉ ተጉዘን ሄደን የሚገርም ቤት ውስጥ ነው የሚኖረው። ሶፋው ይጨምርበታል፣ ፍሪጁ፣ ዲሹ በቃ ፊልም ሲያዩን የሚያመሹት ብሎ ጨማምሮ ምናምን ነው የሚያወራው። ለምን ሲባል እንኳን ዘንቦብሽ እንዲያውም ሳያዩ የሚያወሩ ከሆነ አስቡት እንግዲህ መምህር ግርማ ማን እንደሆኑ ሳያውቁ ቤታቸው አኗኗራቸው እንደሆኑ ሳያውቁ አንድ ቀን ጉባኤያቸው ላይ መጥተው ሳያዩ እንኳን ጠላቶቻቸው የዚህን ያክል የሚያወሩ ከሆነ እንደዚህ ቀርጸው ሲሄዱ ደግሞ ምን እንደሚያሉ አስቡ። እኔ ግን እንደዚህ አልተማርኩም ከአባቶች። ስለዚህ ይሄ ቤታቸው ማለት ነው የምታዩት የአባ ገብረ ኪዳን ሚኖር ይሄው ይሁት እንዲያውም በደንብ ቀርጬዋለሁ። እዚህ ጋር ገብቼ ነው የቀረጽኩት። G+2 ቤት ነው።
ይሄ እሳቸው ቢሮ ሊሆን ይችላል። አንዱ ክፍል ውስጥ የሚኖሩት መቼም አንድ ምስኪን አንድ አልጋ ላይ የሚተኙ ሜትር ከ20 አልጋ ላይ የሚተኙ ናቸው። ሁሉም ክፍል ውስጥ እግራቸውን አይዘረጉም። ሁሉም ክፍል ውስጥ መብልና መጠጥ የለም። የተሻለ ነገር በገዳም ውስጥ ሲኖር እኛም ደስ ይለናል። ጥሩ ነገር ሲያድግ እንደ ግብፅ፣ እንደ አርመን፣ እንደ ሌሎቹም ገዳማት ጥሩ ነገር ሲኖራቸው ደስ ይለናል። ይሄንን እኛ አይተን ክፉ ካልሆነን መቀኛ ካልሆነን እንደዚህ በመሆኑ ደስተኞች ከሆነ ለምንድን ነው እንደዚህ በሚያጠምቁ አባቶች ላይ ልክ እንደ መናኞች የሚያዩዋቸው? የከተማ ቄስ መሆናቸው ለምን ይረሳሉ? ወይም ደግሞ አባ ገብረ ኪዳን ኃላፊነት ያለባቸው ማነው ስማቸው? አባ ዮሐንስ ኃላፊነት ያለባቸው መነኩሴና ባህታዊ ቆሞስ መሆናቸው ለምንድነው መረዳት ያቃታቸው ሲባል የውስጥ ክፋት ስላለ ነው። የውስጥ ተንኮል ስላለ ነው። አጅሬውም አይተኛላቸው። አባቶች ጋር ሄዶ ተንኮልን አሳሰባቸው ነው የሚለው መጽሐፍ እንትኑ ላይ ስንክሳሩ ላይ። ስለዚህ እንዲህ አይነት ቦታ መጥተን ምን ጠብቀው አባ ገብረ ኪዳን ምን ውስጥ ነው የሚኖሩ ብላችሁ የምጠብቁት? አሁን ባይምሯችሁ እስቲ እንዴት ነበር የገመታችሁት? ጻፉ እስቲ። ምንድን ነበር የገመታችሁት? እኔ በየገዳማቱ ስለምዞር የምገምተው እንደዚህ አይነት ቤት ነው። አሁን ያሉት መነኮሳት ለምን ሄጄ ሱባኤ ዛለው በቃ ሰው አይደርስበትም ተብሎ የሚታሰብ ገዳም ላይ እንኳን የሚገርም ቤት። ሙር ኢየሱስ ለምሳሌ በጣም ሩቅ ነው፣ ወደ ወልቂጤ መስመር ማለት ነው። ሄጃለሁ፣ ሱባኤ ሄጃለሁ። ልትመነኩስ ያለችን ልጅ ይዤ ሄጄ እንኳን እዛ ለማመንኮስ መክሮ እንድትገባ አስርክቢ ሁሉ መጥቻለሁ። ግን እዛ ስንሄድ እያንዳንዱ ክፍል ስታዩት የሚገርም ነው። ገዳም እኮ ነው። ስዕል መሳያ ትልቅ ክፍል አላቸው። ሙር ኢየሱስ ገዳም ማለት ነው። እንደገና ደግሞ ሐዋርያት የሚባል ቤተክርስቲያን ማለት እዛው አካባቢ ላይ እዛው ጫካ ውስጥ እዛው ገዳም ውስጥ ደግሞ ሙር ኢየሱስ ደግሞ ትናንሽ ክፍሎች ደግሞ አሉ። ሱባኤ መያዣ የአባቶች ክፍልም አለ በእንግድነት የሚያርፉበት። ግን አትጠብቁም። ገዳም ድረስ ሄዳችሁ እንዲህ አይነት ቤት አትጠብቁም። እሰየው ደስ ይላል። ግን የምንጠብቀው ባይቡላችን ይሄ የዋሁ ሕዝብ እንደ ማነው ስሙ አርአያ መካሻ የሚጠብቀው መናኝ ሲባል ወይም ደግሞ ባህታዊ ምናምን ሲባል የሆነ ዋሻ ውስጥ ወጥፎ የሆነ በቃ በጣም ደበሎ ለብሶ ምናምን ሲሆንም ቁሽሽ ብሎ ምናምን ብዙም ለንጽህና የማይጠነቀቅ ምናምን እንደዛ አድርጎ ሊስል ይችላል። ለምን በቀደሙት አባቶች ነው የሚስለው። ዓለምን ትውት አድርጓል ስለሚባል የሚገርም ግንብ ቤት ውስጥ የሚኖር አይመስላቸውም። ዓለምን ትቷል ሲባል መነኩሴ ነው። አሁን ለምሳሌ አይደለ አባታችን አባ ገብረ ኪዳን መነኩሴ ናቸው። በባዶ እግሮት ሂዱ ቢባሉ ይሄዳሉ። ግን የምንኩስና ስርዓት ውስጥ ጫማ ማድረግ እንደሌለበት፣ የለቅሶ ቤት ምግብን መብላት እንደሌለ ብዙ ክራይቴሪያዎች አሉ። ከዛ ውስጥ አንዱ አባታችን እንደዚህ ይላል፣ እርስዎ ለምን እንደዚህ ያደርጋሉ ተብሎ ቢጠየቁ የሚመልሱት ይኖራቸዋል። ለምን እንግዲህ ያውኛው ሊቃውንቱ እኛውን ይላሉ። እሳቸው ራሱ ሲናገሩ እኛውን የጻፍነው እንግዲህ እኛውን ሊቅ ናችሁ ተብሎ ማድረግ ተሰጥቶናል፣ ማረም ያለብን እኛውን ይላሉ። ስለዚህ ለምን ጠይቃቸው ጥያቄ መልስ የሚሰጡት ከራሳቸው ሐሳብ ነው ማለት ነው። እየገባችሁ ነው የምናገረው አይደል? ስለዚህ የአባታችን የአባ ገብረ ኪዳን ቤት በዚህ ልክ ሳሳይ እየተሳደብኩ ቢሆን እንዴት እንዲህ አይነት ቤት ይኖራሉ? ጉድጓድ ቆፍሮ እዛ ውስጥ እያለቀሱ አይኖሩም? መነኩሴ አይደሉ? ባህታዊ አይደሉ? መናኝ አይደሉ? ብል አሁን ምንድን ነው የሚባለው? እያወራ ያለው ትክክል ነው፣ ግን አታካብድ። ምን ታካብዳለህ? እንዲያውም ምናምን ብሎ የሚለኝ ያለ የሚበዛ ይመስላችሁ? ለዚህ የሚል ሰው ከዚህ የሚሻለው የቱ ነው? ገዳሙ ሲያድግ አብሮ ያው ጎንበስ ብዬ መስቀላቸውን የተሳለምኩት ተመልከቱ። እኔ ነኝ እዚህ ጋር መተው ይሄ ነጭ የለበስኩት። በመልክ እንኳን አያውቁኝም። ማን ተናገረማ አያውቁም። ያው በመልክ እንኳን አያውቁም። ስለዚህ ሚዲያ ላይ ብቻ ባለው ነገር ላይ ነው ሰው እየተጨቃጨቀን እንትን እያለ ያለው እንጂ እኛ መተን ጉልበታቸውን ስመን በረከት ተቀብለን እንደምንሄደው እየገባችሁ ነው የምናገረው ነገርና እኛ ክፋት አላስተማሩንም አባቶቻችን ስል ሁሉንም ማለት ነው። ለአየር ሽፋን ተብሎ ብቻ ግን የሚደረገው ነገር በጣም ከባድ ነው እና ዝም ብሎ እንደፈለጉ ማውራት አስፈላጊ አይደለም። እኛ የእሳቸው ጠላት፣ እነሱ ደግሞ የእኛ ጠላት አድርጎ ማሰብ በጣም በጣም ነውር ነው። ባይሆን ደስ ይለኛል። እንደዛ እያደረግን ባናስብ ደስ ይለኛል። ሁሉም የቤተ ክርስቲያን ካህናት መኪና ቢኖራቸው ደስ አይል? ሁሉም የቤተ ክርስቲያን አገልጋዮች፣ ሰባኪዎች ለአገልግሎታቸው እንዲፋጠኑ በዚህ ኮተቤ አሁን ለምሳሌ አየር ጤና ያለ ሰባኪ ቤቱ ኮተቤ መተህ ኮተቤ ገብርኤል፣ ኮተቤ ያና ማርያም መተህ ስበክ ቢባል በጣም ሩቅ ነው። ስንት ታክሲ ሊሳፈር ነው? በስንት ሰዓት ቤቱ ሊገባ ነው? እና ሰባኪው መኪና ቢኖረው ደስ አይልም? በቃ ማለት አንድ ነገር እየዘመነ ሲመጣ ለአገልግሎቱ ምቹ እየሆነ ከመጣና አሪፍ ከሆነ ምንም ችግር የለውም እኮ። ስለዚህ አባ ገብረ ኪዳን እያስተማሩ ያሉት
ምንድነው ሲባል የሰው ልጅ ነፍስ ለገነት ማብቃት ከሆነ እጅ ላይ ያለን ነገር ማየት አስፈላጊ አይደለም። እጅ ላይ ያለን ማለት ነው። እነዛ አባቶች ሰው ስለወደዳቸው አሳልሙን አባ ይዳብሱን አባ ስለተባለ ይሄ ነገር በእኔ በኩል ለምን አላለፈም ብሎ እኔ ለምን ፈዋሽ አልሆንኩም፣ እኔ ለምን አጥማቂ አልሆንኩም፣ ለምን አልሆንኩም ብሎ የዛኛውን ጸጋ ተመኝቶ ይሄኛው ለምን የኔ አልሆነም ብሎ አስቦ መተቸት በጣም ነውር ነው፣ ተገቢም አይደለም። እርግጠኛ ነኝ አባታችን አባ ገብረ ኪዳንም ይሄን አይፈልጉትም፣ እንዲህ ያስባሉ ብዬም አላስብም። ግን ስብከቱና ተቃውሞ እንደዛ ይመስላል ነው አስመሰለባቸው። አባ ገብረ ኪዳን አይደለም አጠቃላይ የሚቃወሟቸውን ያልኩት ሁሉንም፣ ጋዜጠኛውም የማህበረ ቅዱሳኑም አንዳንድ የሚነቅፏቸውም አባቶች ያው ቀጥሎ የሚናገሩትን ስሙ። እኛ አባታውን ለምሳሌ የሚናገሩትን ስሙ። በጣም የሚያሳዝነው ስሙ እስቲ ስላችሁ ከዚሁ ጋር አያይዤ ይሄንኑ ካለን አይቀር አባ ዮሐንስ ጋር ይሄ መረጃ መጣ። ስሙኝ። ታሪ ታምሬ የምትባል ባሏን ለጸበል እዛ ሄደች። 2 ልጆች እናት ነች። ባሏን መለሰችና እሷ እዚሁ ገባች። አልታመመችም። በወርቅ ተንቆጥቁጣ ነው የምትሄደው፣ ንግስት መስላ። አንድ ህግ፣ የገዳም ህግ፣ አንድ ሰው ወደ ገዳም ሲገባ እስከ 7 ቀን እግሩ እየታጠበ ምን ይቀርብልህ እየተባለ የገዳም አባቶች የተንከባከቡት ይቆያሉ። ከ7 ቀን በኋላ ምንድን ነው የመጣ ልትኖር ነው ወይስ ምንድን ነው ተብሎ ይጠየቃል። ከዛ ካለፈ ደግሞ 3 ዓመት መሞክሮ ይቆያል። ከ3 ዓመት በኋላ መመንኮስ ነው ያለበት። ከ3 ዓመት በኋላ ይቺ ሴት ግን ከ10 ዓመት በላይ ገዳሙ ነች አለች። የገዳሙ ሀብትና ንብረት የሚንቀሳቀስ በይች ሴት ነው። አባ ዮሐንስ ይቺ ሴት ካልመራቻቸው አትወጣም። ሌላ ሴቶች ሁሉ አሉ። አጃቢዎች ሴቶች ናቸው፣ ወንዶች አይደሉም። ወንዶች መሳሪያ ይዘው ልክ አንድ ሚኒስተር የአንድ ሚኒስተር አጃቢ እሱ እዛ ያለውን መሳሪያ አለው ብያለሁ። አንድ ሚኒስተር እና ሙሉ በሙሉ ከስርዓተ ገዳም ውጭ ነው። ይህን ስታውቁታላችሁ። በጋንግስተር የሚታጀቡ ባህታዊ ናቸው። ጨርስ። ባሏን ፈታ ልጆቿን ጥላ ያለች ሴት ነች የምትመራቸው። ቤተክርስቲያኑም ገዳሙንም የሚመሩት እኚህ ሴትዮ ናቸው። እኚህንም መነኮሳት የቀረጻቸው እቺ ሴትዮ ነች። የመራችሁ እቺ ሴትዮ ነች። እና አባባዊ ቅዱስ ናቸው እያላችሁን ነው። አባ ዮሐንስ ባሏን ልታታምም መጣ። 10 ዓመት ሙሉ ከእሳቸው ጋር ቁርጭ ብላ ወርቅና በምሌት እንጌጠጌጠች። እሳቸው የሚታጀቡት በመሳሪያ ሚኒስቴር በማይታጀብበት በክላሽና በጦር እየታጀቡ እኛ አባት አውጭ ናቸው እንዳይመጡብን ብለው መነኮሳት ያደርሳል። የመነኮሳት ስርዓቱ ምን አሉን? 7 ቀን ይቀመጣል። ልትቆይ ነው ተመልሰህ ትሄዳለህ ይባላል። እንግዲህ ከቆየ ይቆያል ሰው፣ ካልቆየ ደግሞ ወዲያው ይመለጣል። የሚቆይ ከሆነ ደግሞ ለ3 ዓመት አመኩሮ ይቀመጣል። ከዛ ይመነኩሳል። እስከዛ ድረስ ግን መነኩስ ያለ እኚህና ልጆቿን 2 ልጆቿን ጥላ ባሏን ትታ አባ ዮሐንስ ላይ ተጣብቃ ቤተክርስቲያኑ የምታስተዳድረው እሷ ነች፣ የምትመራው እሷ ነች፣ ገዳሙን የምታዘው እሷ ነች። ሌላ ጉድ ማለት ሌላ ታሪክ ያደጋ አይደለም። ስለዚህ ይሄንን ነው ወይ እያለቀሳችሁ የጠየቃችሁን መነኮሳት? ይሄንን ጉድ ታውቃላችሁ ወይ? ቤተክርስቲያን የገዳም አስተዳደር የመነኮሳት አስተዳደር መዋቅር አላት አይደለም? የቤተክርስቲያን እንደ ስውሯ ማርያም አንዱ ተነስቶ ነው አሁንም ገዳም የሚመራው። ስውሯ ማርያም የሴት አስተዳዳሪ አላት፣ እዚህም ደግሞ የሴት አስተዳዳሪ አለ። ሌላ ተገኘች ማለት ነው። ይቅር ይበለም። እኛ ቤት ጉዳችን አያልቅም። ስላጥማ እንግዲህ ልክ ነው። አልጨረሰ መሰለኝ ሀሳቡ። የጮቢ ባታ ማርያም አስተዳደር እንዲህ ብለውናል። ስማቸው ዝም ብሎ ማን ያዘዋል? የቀረቡት ሰውዬ ዝም ብሎ የሚያወሩት ይቅርታ ይሰማ ነበር አለ ንግግሩ። የሚያወራው ነገር ትሰሙት ነበር አይደል? እንግዲህ ቤተሰቦቼ አርያ መካሻ እያወራ ያለው እንደ አንድ አድማጭና እንደ አንድ ምዕመን ወሬ ከቲክቶክ እና ከዩቲዩብ ተሰብስቦ የሚናፈሰውን ብቻ ነው። በቦታው ላይ ሄደ እሳቸውን አላናገራቸው። እውነቱ ሴትዮዋ
ከባሏ ተፋታ ይሁን ምን ፈልጋ ይሁን እንዴት ብላ ይሁን እዛ ቦታ ላይ ያላት ኃላፊነት ምን እንደሆነ አላረጋገጠ አልሄደም። እንዲሁ ቄሱ መጥተው ብቻ ኢንተርቪው ሲደረጉ የተናገሩት ነገር እንደ እውነት ወስዶ እኚህ ነው ወይ ቅዱስ የምትሉት አለ። ቅዱስ ብላችኋል እንደ ቤተሰቦቼ አባ ዮሐንስን ቅዱስ ብላችኋቸዋል ካላችሁ ስህተት ነው አይደለ? ቅዱስ ናቸው ብሎ ራሱ ስም አውጥቶ እንደገና ደግሞ መልሶ ቅዱስ አይባልም ብሎ ማለት እንደ መናፍቃን ማርያምን አታምልኩ ይላሉ። እኛ አምላክ ነች አላልንም ሳንል ማርያምን አታምልኩ ይላሉ። እንዴ መቼ አመለክናት? እኛ አምላክ ነችስ መቻል ሚካኤልን አመለክ ነው እንዴ? አምላክ ነውስ ብለናል እንዴ ስንላቸው ራሳቸው አመለኩት ብለው ተናግረው እንደገና ደግሞ አታምልኩ ይላሉ። ስለዚህ እንዳደረግን ይመስላቸዋል። ከዛ ደግሞ የመሰላቸው ነገር ለመሰላቸው ነገር ደግሞ መልስ ይሰጣሉ ማለት ነውና እንደዛ ባይሆን መልካም ነው። በትህትና ነው የምናገረው። ለምን ቅዱስ ቁርባን የምንቀበል ሰዎች ከሆነ እውነቱን ነው መናገር ያለብን። አስመሳይነት አያስፈልግ፣ ቲፎዞ አያስፈልግ። ለአንዲት ቤተክርስቲያን የቆመን ከሆነ እውነትን ነው የምንናገረው። ስህተት ካለ ስህተት ነው የምንለው። እኚህ ቄስ የተናገሩት ንግግር በመጽሐፍ ሲዳኝ ምን ይመስላል የሚለውን ደግሞ እንስቲ። አሁን እኚህ ቄሱ ሲናገሩ በሴቶች ታጅበው ነው የሚሄዱት። ይቺ ሴት ደግሞ ገንዘቡን የምትመራውም በዚህ ግቡ በዚህ ውጡ የምትላቸውም እሷ ነች አሉ። አንድ የተማረ ሰው ሲገኝ ለምሳሌ ማህበረ ቅዱሳን ምን ብሎ ነበር የዛሬ 5 ዓመት አባታችን ማነው ስማቸው አቡነ ማትያስ ታስታውሳላችሁ? የሆነች 5 ደቂቃ ቪዲዮ ምናምን ተለቃ ነበረ ትዝ ይለኛል። ቺ ቪዲዮ ማለት ነው። ታስታውሳታላችሁ? ለምንድን ነው ይሄንን አባታችን አቡነ ማትያስ የተናገሩት? ይቺን ቪዲዮ በደንብ ነው ማስታወሳት እኔ እና ማህበረ ቅዱሳንን በደንብ አድርገው የተናገሩበት ቪዲዮ ነው። ይሄ ቪዲዮ እንዲጠፋ ከአየር ላይ በጣም ይፈልጋሉ ማህበረ ቅዱሳኖች። አቡነ ማትያስ ማህበረ ቅዱሳን ብላችሁ ስትገቡ ታገኙታላችሁ። እና ምንድን ነበረ ፍርሃታቸው? አቡነ ማትያስ እኛ ቤተክርስቲያኗን እንምራት፣ የተማረ ኃይል ይምራት፣ ደሞዝ ከፋይ፣ አስተዳደር፣ ልማት፣ ግንባታ፣ ኢንጂነሪንግ፣ መሐንዲስ፣ ጤና ምናምን አጠቃላይ አስተዳደር የሚባለውን በሙሉ ለእኛ ስጡን ብለው ነበረ ማህበረ ቅዱሳኖች። ሙሉ አጠቃላይ ኢትዮጵያን ቤተክርስቲያን ማለት ነው። እኛ እናስተዳድር፣ ቤተ ክህነቱን እኛ እናስተዳድረው ብለው በጣም ብዙ ገጽ ደብተር አምጥተው ወረቀት አምጥተው እንዲነበብ እንዴት መሆን እንዳለበት ቤተክርስቲያን አምጥተው ሰጥተዋል። ጥሩ ነው እኮ ጥናት ማድረጋቸው አሪፍ ነው። እንዲሆን መመኘታቸው አሪፍ ነው። ግን የተማረ ኃይል ቤተክርስቲያን እንዲመራት መፈለጋቸው መልካም ሆኖ ሳለ አስረክቡን ሲባሉ አባቶች ደግሞ በጣም ደነገጡ። እንዴት ይሆናል? እንደ አብነት ትምህርት ቤቱንም ተቆጣጠሩት። አሁን ደግሞ ቤተ ክህነቱን አስተዳደሩ ደግሞ ሊቆጣጠሩት ነው። ምንድነው? አንድ ጽዋ ማህበር፣ አንድ ማህበር ነው። እንግዲህ ማህበሩ ሰማት አንድ ማህበር ነው። ኢቭን የየትኛው ቤተክርስቲያን አጥቢያ ማህበር ነው ቢባል እንኳን አላውቀውም እኔ። ምናልባት ቅድስተ ማርያም አጠገብ ስለሆነ ወኪል ልትሆን ትችላለች ቅድስተ ማርያም እንጂ የራሳቸው ህንፃ አጠገቡን ያለው እንጂ የትኛው ማህበር እንደሆነ አይታወቅም። ማህበረ ቅዱሳን ከቤተክርስቲያን ግቢ ውጪ ጉባኤ ያላቸው፣ ከቤተክርስቲያን ግቢ ውጪ ጉባኤ ብቻ አይደለም በጣም ብዙ ፕሮግራም መርሃ ግብር አላቸው። አስተውሉ። አባቶች መምህር ግርማ እንኳን የሚያጠምቁት ቤተክርስቲያን ግቢ ውስጥ ነው። ቀሲስ ሄኖክም አባ ዮሐንስም ቤተክርስቲያን ግቢ ውስጥ ነው አገልግሎት የሚሰጡት። ማህበረ ቅዱሳን ግን እያገለገለ ያለው ምን ውስጥ ነው? የራሳቸው አዳራሽ ውስጥ ኮርስም የሚሰጡት ምንም ልማት ይስሩ ንግድ የሚስሩ በራሳቸው ማህበረ ቅዱሳን ፎቅ ላይ ነው የሚሰሩት። ከቤተክርስቲያን ግቢ ውጭ ነው። የራሳቸው መርሃ ግብርን ያላቸው የቴሌቪዥን ፕሮግራማቸውም የራሳቸው ላይ ነው። ራሳቸውን ነው የሚያስተዳድሩት። እሺ እንደነ ፍኖተ ጽድቅ ማንጠረጥርበት ምክንያት አለ። ምናልባት ነገር ላለመገንጠላቸው፣ ፖለቲከኛ ላለመሆናቸው፣ ከኋላ ሌላ ችግር ላለመኖሩ መጠርጠር አንችልም? እንችላለን። ግን በጎ ነገር እያደረገ እስከሆነ ድረስ እንደ ማህበር እንደግፈዋለን። መጽሐፍትን እየተረጎመን ያለው በጣም ብዙ ነጭ የለበሱ ሰዎች እንግዲህ ቆራቢ ሆነ አናቅም እንጂ በጣም ብዙ አባላት አሉት። ስነ ስርዓት አላቸው ተብሎ የሚታሰቡ ሰዎች ናቸው። ምዕመኑን ነው አገልጋዩን አላልኩም። የማህበረ ቅዱሳን አገልጋይ እያልኩ አይደለም። ምዕመናቸውን ተከታዮቻቸውን የተመዘገቡትን ፎርም የሞሉትን ነው እያልኳቸው ያሉት። ለማህበሩ ጥብቅና በመቆም አንደኛ ናቸው። በፍጹም ማህበሩ እንዲነካባቸው አይፈልጉም። ምን ተከታይ ናቸው? ማህበርና ሰው ወይም ደግሞ ላይ ያለውን መሪያቸውን ተከታይ ናቸው ማለት ነው። ስለዚህ እነሱ ኢቭን ከቤተክርስቲያን ግቢ ውጭ መርሃ ግብር እንኳን እያካሄዱ መልሰው ግን ደግሞ እነዚህን አባቶች ከስርዓተ ቤተክርስቲያን ውጭ ናቸው ሲናገሩ አይገርማችሁም?
አሁን ይሄን ያመጣሁት ልነቅፋቸዋለን ማህበረ ቅዱሳንን። ወደዚህ ስንመጣ አባ ዮሐንስ ባህታዊ ናቸው። ትምህርቱ ላይ ብዙም ላይሆኑ ይችላሉ። አስተዳደር ላያውቁ ይችላሉ። እውቀቱ ያላትን ሴት ወይም እውቀቱ ያላቸውን ሰዎች በቦታው ላይ መመደባቸው፣ ያቺም ሴት ደግሞ አባ ዮሐንስ ሰው የላቸውም ብላ ገንዘባቸውም እንዳይበላ በየትኛውም አይነት ነገር እሷ ላይ መጣላቸው ምንድነው ጥፋቱ? ከቻለችበት ካስተዳደረችው ችግሩ ሴት ስለሆነች ጡት ስላላት ቅርጽ ስላላት ወይም ደግሞ ጥሩ ልብስ ስለለበሰች የግዴታ አይምሯችን ሌላ ማሰብ አለብን? እሺ ወንድ ቢሆኑ ኖሮስ የአባ ዮሐንስ አስተዳደር ሂሳብ ሹም አጠቃላይ ይህንን ማኔጅ የሚያደርገው ወንድ ቢሆን ኖሮ ምንድን ነበር የሚታሙት? የሚከተሏቸው በሆኑ ወንዶች ቢሆኑ ፋኖ ሊባሉ ነው? ፋኖ ወይም ሽፍታ ተከተላቸው ወይም ደግሞ ምንድነው የሆነ እንትን ነው ሊባል ነው? እንደነ ዘመነ ካሴ ምናምን ሊቆጠሩ ነው ማለት ነው? በጣም እኮ ነው የሚገርመው አንዳንድ ጊዜ። እና ወረድ ብሎ ቤተክርስቲያን እንዴት ነው ይሄን ነገር እያየች ያለችው ብሎ እንኳን እንደ ቤተክርስቲያን ማየት እንኳን አልቻሉም። አባቶች ይሄን ይረዳሉ። ጳጳሳት፣ ሲኖዶሱ፣ ቤተ ክህነቱ ምናምን ይረዳል። ይሄን ያውቃል። በጣም ብዙ ህዝብ እጃቸው ላይ እንዳለ ያውቃል። ምናልባት አባታችን አባ ዮሐንስን መምህር ግርማን ምናምን ብናወግዛቸው ብዙ ህዝብ እናጣለን ብለው አይደለም። ቤተ ክህነት እንደዛ አይደለም። ማንም አይከዳም። ለምን ይሄው እዚህ ጋር ገና ምንም ሳይፈጠር አባታችን አባ ገብረ ኪዳን መምህር ግርማን እየሞለጫቸው እንኳን የአባ ገብረ ኪዳን ወዳቸዋለሁ። ግን ጥሩ ስለሚያስተምሩ ነው አይደለም። ካህን ስለሆኑ ብቻ፣ መነኩሴ ስለሆኑ ብቻ በቃ ህዝብን ማስተማር ነው የሚፈልጉት። የመሰላቸውን እየተናገሩ ስለማያውቁት ነገር አቦኩ እንጂ በቃ ምንም ችግር የለው። አንድ ቀን ተሰባስበን እውነት መሆንና ለመሆኑ የምናውቅበት ጊዜ ይመጣል ብዬ ስለማስብ ማለት ነው። ስሙት እስቲ አሁን አቡነ ማትያስ ስለ ማህበረ ቅዱሳን የተናገሩት ካህናትም የአቡነ ማትያስን ሐሳብ ደግፈው እንዴት እንደተናገሩ ስሙት። ሁሉንም ማወቅ አለባችሁ ብያለሁና ሁሉንም ማወቅ አለባችሁ ብያለሁና ስለ ቤተ ክርስቲያናችን ወቅታዊ ሁኔታ ወቅታዊም አይደለ የኖረ ነው የቆየ ነው። ነገር ግን ስለ ቤተ ክርስቲያናችን ሁኔታ እኔ ያለኝን ልገልጽ እፈልጋለሁ ለጉባኤው። ይሄ ጉባኤ ቅድም እንደተናገርኩት በዓመት አንድ ጊዜ ብቻ ነው የሚገኘው እና ይሄ እድል እንዲያመልጠኝ አልፈልግም። ማሰማት አለበት ያለውን ችግር ሁሉ። ችግሩ ምንድነው ትልኝ እንደሆነ ችግሩ ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በምንድነው የቅኝ ግዛት ወደ ቅኝ ግዛት የተዳረገችው? በገንዘብ፣ በራስዋ ገንዘብ ከራስዋ በተሰበሰበ ገንዘብ በቅኝ ግዛት እንድትገዛ አድርጓታል። ይሄ ከዚህ የባሰ ክፉ ነገር የለም። በእውነቱ ቤተክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርብም ነው ያለው። እኔ እናገራለሁ። በስራ ላይ መዋል አለመዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ ይሄን ጉዳይ። ይህ ነገር ቤተክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም ተወስደዋል። ክብሯ ተነፍጓል። መብቷ ተወስደዋል። ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት። ባለፈው ዓመት እዚህ አንድ ውሳኔ አሳልፈዋል። ይሄ ጉባኤ ባለፈው ዓመት በቁጥጥር ስር ይዋል፣ ማህበሩ በቁጥጥር ስር ይዋል፣ ቤተክርስቲያን ትቆጣጠረው፣ ወደ ስርዓት ወደ ህግ ይግባ ብላችሁ ውሳኔ አሳልፋችኋል። በእንደዚህ አይነቱ ጉባኤ አንድም አልተደረገም። ምክንያቱም እነሱም ፈቃደኞች አይደሉም። ማልስ ጠይቋቸው እንዴ። እና ይህ ጉዳይ
ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻዬን የምሰራው ነገር የለም። ቤተክርስቲያናችን ከቅኝ ተገዥነት ትውጣ። ካህናቱ ከሰቀቀን ከችግር ከመከራ ይውጡ። ይበቃል ማለት ያው ብዙ ነው። 5 ደቂቃ ከ25 ሰከንድ ምናምን ነው። እንደው 3 ደቂቃ ካዳመጥን ይበቃናል። ያው እኔ ለተንኮል አይደለም የማቀርበው ወይም ደግሞ ማህበሩ ሲሰደብ ደስ ስለሚለኝ አይደለም። አባታችን እየሰደቡትም አይደለም። ፓትሪያርክ ናቸው። የአንድ ገዳም ፓትሪያርክ ናቸው። እኛ አባት የአንድ ገዳም የአንድ ሀገር ፓትሪያርክ ናቸው። የኢትዮጵያ ፓትሪያርክ ናቸው። ሲናገሩ መስማት አለብን። ምንድነው እየተናገሩ ያሉት ብሎ ማድመጥም ያስፈልጋል። ማህበሩ ምን አጥፍቶ ነው? እንደ ማህበር ነው ያጠፋው ወይስ የሆነ 4 ዓመት 3 ዓመት ሊቀመንበር ሆኖ የተሾሙት አስተዳደር ስራ አመራር ሆኖ የተሾሙት ናቸው ያጠፉት? ድሮ የዛሬ 20 ዓመት 15 ዓመት ጳጳሳትን ሙልጭ አጎ የሚሰድብ ማህበር ነበረ። በጋዜጣም በመጽሔትም አቡነ ማትያስ አቡነ ገሌ እንደዚህ ናቸው፣ አቡነ እንደዚህ ናቸው እያለ በመጽሔት በደንብ አጎ ያብጠለጥል ነበረ። ከዛ የሆነ ጊዜ ላይ ደግሞ እንደገና አስታውሳለሁ 92 93 ዓመተ ምህረት አካባቢ ላይ ማለት መጽሔቱን እርግጠኛ አይደለሁም ሴት ልጅ ካህን መሆን ትችላለች የሚል ጽሑፍ ወጥቶ መጽሔቱ ወዲያው የተሰበሰበው የማህበር ሳል ሐመር መጽሔት ማለት ነው። ሐመር ጋዜጣ ማነው መጽሔት እና ስማት ጋዜጣ የሚባልም አላቸውና በደንብ ነበር የምከታተለውና አስታውሳለሁ። ስህተት ይኖራል። ለምን በማህበር ውስጥ መናፍቅ ሊገባ ይችላል። መምህር ግርማን የሚጣላ አመራር ሊገባ ይችላል። የተለያዩ አይነት ሰዎች ይገባሉ በየዓመቱ። ጭራሽ መስራቾቹን እነ ዳንኤል ክብረትን ሌሎቹም ዋና የተባሉትን መልሶ የሚሰድብ ማህበር የሆነበትም ጊዜ አለ። ለምን? ከዋናዎች ከተሾሙት አንጻር ነው። ስለዚህ የትኛውም የቤተክርስቲያን አስተዳደር ማህበራት ላይ መስሪያ ቤት ላይ የትኛውም ቦታ ላይ ስትሄዱ መስሪያ ቤቱን ሊያሰድብም ሊያስተችም ወይም ደግሞ ሊያስከብርም የሚችል ሰው ሲሾም እንጂ በራሱ ማህበሩ ወይም በራሱ ድርጅቱ ያወጣው ህግ ያን ያክል ቤተክርስቲያን ይጎዳታል ወይም ደግሞ ያንን ማህበር ይጎዳዋል ብዬ አላስብም ማለት ነው። እኔ እንደዚህ ነው የማስበውና ግን እዚህ ጋር ስንመጣ ግን የሚያጠምቁም የሚፈውሱም ጸጋ ያላቸው የሚባሉ